በመምጣቷ ሁላቸውም ደስ ብሏቸዋል። ምክንያቱም ራኪ ከመጣች ነገር ሁሉ ይቃለላል። ጽናት ወደ ድሮ ማንነቷ ብትመለስ ይሻላታል። አሁን ያለበት የጽናት ሁኔታ በጣም ከምንም በላይ የሚያስጠላና የሚደብር ነው። ምክንያቱም የሰው ልጅ ነገሮችን በእርጋታና በቀስታ ማየት ጥሩ ነው። በፊት ጊዜ የተረጋጋችና በጣም ነገሮችን በማስተዋል የምታይ ልጅ ነበረች። አሁን ላይ ግን የጽናት ጸባይ የደበረውና ያስጠላው እንደኔ ማለት ነው። ለሰራተኛም ክብር የላትም። ሰራተኞቹ ካልተባረሩ ለስራቸው ግድ የለኝም ትላለች። እንደዚህ አይነት ጸባይ የላትም ነበረ። እውነት ለመናገር በጽናት በጣም ሁሉም ኮሜንታተር አዝኖባታል። ይህንን ጸባዩን ካላስተካከለች የስድብና የኮሜንት ዘመቻ እንደሚወርድባት እርግጠኛ ነኝ። ጽናት አሁንም ሀናን ይቅርታ ልትላት ይገባል። ሀና በእርግጥም ስህተት ሰርታለች። ነገር ግን ደግሞ የሰው ልጅ ከይቅርታ በላይ ምንም ነገር የለም። ይቅርታ በተደጋጋሚ ጠይቃታለች። ይቅርታ ከተጠየቀች ደግሞ ይቅርታዋን መቀበል ነው ያለባት። ምክንያቱም ይህ ጸባዩዋ ከማንም ጋር የሚያስተዳድራት አይደለም። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የተወደዳችሁ የጽናት ድራማ ተከታታዮች እንደምን አላችሁ? እኔ ያለው አልሐምዱሊላህ። እናንተ እንዴት ናችሁ? ለቤት አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁ እንዳትረሱ። ሁላችሁም ለቻናሉ አዲስ የሆናችሁ የደወል ምልክቷን በመጫን ሰብስክራይብ እያደረጋችሁ እንድትቀላቀሉን በአክብሮት እንጠይቃለን። ኪያም እንግዲህ ከቤቷ በመምጣት እሷን ለመማለድ እባክሽን ከስራው አትባረር፣ ልጅቷ ቀልቃለህና በጣም በትባታ ብትሆንም እንኳን በስራዋ በጣም ታታሪና በጣም ጎበዝ ሰራተኛ ናት። ነገር ግን እባክሽን ይቅርታ አድርጊላትና ወደ ስራዋ እንድትመለስ እባክሽ ጽናት እያለች ይቅርታ ለመጠየቅ መእታ ቤቷ ለምናታለች። እንግዲህ እንደምትመለከቱት ጽናት ቤት ገብቶ የሚያስፈራራትና የሚያስደነግጣት ጎፈሬ ልጅ ይሄ ነው። አሁንም ደግሞ ሰኒን እንደሚያስፈራራው ሁሉ ራኪ ጋር ቀልድና ጨዋታ ሞክራለሁ ብሎ እየሞከረ ይገኛል። ከራኪ ቅንጭላትህን ብላ የማይሆን ነገር ታደርጋለች። ራስህን ብትጠብቂ ይገባሃል፣ አሊያም ቤቱን ለቀህ ብትወጣ ጥሩ ነው። ሀና እንደምትመለከቷት ነገሮችን ሁሉ ካበላሸች በኋላ መንገድ ዳር ወጥታ እያለቀሰች ትገኛለች። ወይ ሀና መጀመሪያ አፍሽንም እጅሽንም እግርሽንም ሰብሰብ አርግሽ ስራሽን ብትሰሪ ኑሮ ይህ ችግር ባልመጣብሽ ኑሮ። አፍና ምላስ ያመጣዋል ዕዳ የሚባለው በገዛ እጅ ነው። ስለዚህ ከዚህ በኋላ ታርመሽና ስነ ስርዓትሽን ይዘሽ ስራሽን ብትሰሪ ጥሩ ነው። በባለፈው ከቤታቸው ስትሄድ ኪራ በላካት መሰረት ቦርሳዋን እንደፈተሸች አይተን ነበር። ሁሉም ሰው ደግሞ በዛ ላይ ጽናት በጣም ጥሩ ስራ እንዳልሰራች ተናግሯል። አሁን ላይ ደግሞ እዚህ ጋር ከስራው ካልተባረረች እውነታውን እየነገረቻት መሆኑን እያየች ልጅቷ ደግሞ የሆነ ቀልቃላ መሆኗን እያየች በቅናት መንፈስ ተጠምዳ እሷን ከስራ ካላባረርክ መቼም ቢሆን ይቅርታ አላደርግልህም ትላለች። እና ይህን ቱግ ቲግ ማለትሽን ካላቋረጥሽ እሷን አፍቅሮ አንቺን በር ላይ እንዳያስወጣሽ እያላችሁ ኮሜንት ዘመቻችሁን እንዳታቆሙ። አሁንም ይህንን ጸባይዋን ጽናት ትቀይርልን፣ የድሮዋ ጽናት ትመለስልን፣ ኪራ ሳይሆን ጽናት ናት የተቀየረችው እያላችሁ ኮሜንት ላይ አሁንም እየጻፋችሁ ነው። አሁንም የኮሜንት ዘመቻችሁን ማቆም የለባችሁም። እዚህ ጋር ሀናም ይቅርታ ትበል፣ ይቅርታዋንም ትቀበላት። ኪራም በጣም ተናዷል። በጽናትም እንዴት እንደዚህ ልትሆን ትችላለች? እጅጉን በጣም የሚያስፈራራ ጸባይ ነው ዛሬ ያየሁባት። እንደዚህ አይነት ጸባይ አይቼባት አላውቅም እያለ ከሄኖክ ጋር እያወሩ ይገኛሉ። እዚህ ጋር በጣም ተበሳጭቷን አሁንም ቢሆን ሄኖክን እባክህ እንደምንም ብለህ ይቅርታ ጠይቃት፣ ስለዚህ ጽናትም አይፈረድባትም እያለ ከእሷ ጎን ቆሞ እሱም ይቅርታ እንዲጠይቃት እያደረገ ይገኛል ማለት ነው ሄኖክ። ወይ እንደዚህ በጣም የምር በጣም የሚያስጠላ ሲበዛ ይነዛል። እሱ ሚስቴ ባለ ቁጥር ደግሞ አንቺ ሌላ ሴጋ
ስጦታ እየገዛ እያስረዳሽ መረዳት ያለብሽን ነገር ከልጅቷ ተረድተሻል። ስለዚህ ልጁ በሌለበት ነገር የዚህ አይነት ውሳኔዎችን ለመወሰን አትችይም ማለት ነው። ውድና የተከበራችሁ የቻናላችን ተከታታዮች ሁላችሁም ለቤታችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። እዚህ ጋር እንደምትመለከቱት ሄኖክ ምን እየሰራ ነው ወደሚለው ባክን ጽናትን ዛሬው እንደዚህ ሁናይቻት አላቅም እንደምንም ብለህ ይቅርታ ጠይቃት ወደ ድሮ ማንነቷ እንድትመለስ አድርጋት ባክህ ኪራ እያለ ሄኖክ አሁንም ይመክረዋል። ስለዚህ ሴቶች የበላይነት እንዲሰማቸው አሁንም ይቅርታ እንዴት ጠይቃት ይፈልጋሉ እያለ ሄኖክ አሁንም እየመከረው ይገኛል። አይ ኪራ ራኬ አሁንም እንደምትመለከተው ቅዱሴ ጋር እያወራች ትገኛለች። ስለምን እያወሩ ነው ቅዱስና ራኪ ወደሚለው ስንመለስ እንኳን ደህና መጣሽ ራኪ፣ እንዴት በአስቸኳይ መጣሽ ይላታል። አይ ቅዱሴ ኦርዴድ ያደረግኩት እቃ ስለቀረብኝ እንጂ እስካሁን ድረስ ራሱ ቀራለሁ ብዬ ሀሳብ አልነበረኝም። ምክንያቱም መቲ እያለቀሰች ስትልክልኝ የሰውነት ሁሉ ስብራት ነው የተሰበረው ትላለች ማለት ነው። እና ውድና የተከበራችሁ ቤተሰቦች ሁላችሁም ላይክ አድርጉ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። እንዲታበረታቱኝ በሙሉ አክብሮት እጠይቃችኋለሁ። እዚህ ጋር እንግዲህ ኪራም በጣም በጽናት ተናዶባታል። ምክንያቱም የተናደደባት እንዴትን እያስረዳዋት አትረዳኝም እያለ በጣም ተናዶ ነበረ። እሷም ተናዳ ከዚህ ወጥታ ሄዳለች። ስለዚህ ከዚህ በኋላ እሷን ከስራ አላባርም ካልክ እሷን መርጠህ ነው ማለት ነው ብላ በዚሁ ጥላው ሄዳለች። እሱ ደግሞ ምን ማድረግ እንዳለብኝ አላቅም፣ ስለዚህ እሷን ማባረር አለብኝ ብሎ ከዚህ በኋላ ስራሽን አቁመሻል፣ የሰራሽበትን በጀዋልሽ እልክልሻለሁ፣ ስለዚህ ከዚህ በኋላ አቁሚ ያላት፣ እሷም እያለቃቀሰች ትገኛለች። እዚህ ጋር እንግዲህ እንደምትመለከቷት እባክህን አለቃ እኔ ከዚህ በኋላ ተስተካክዬ እሰራለሁ፣ አንድ እድል ብቻ ስጠኝ። ትላንት ገብቼ ዛሬ ስራ ወጣሁ ማለት ለእኔ ምን ያክል ከባድ እንደሆነ በነግረህ ኖሮ እዚህ ጋር አትሰሪም ባላልከኝ ኑሮ ነበር። ስለዚህ እባክህን ይቅርታ አድርግልኝ እያለች እሷም ይቅርታ እየጠየቀችው ትገኛለች። ይቅርታህና ምንም ላዝንልሽ አልችልም፣ ምክንያቱም የዙስ ጉዳይ ነው አለ። እዚህ ጋር እንግዲህ ይሄ ነው ጽናትን ሰኒን አሁንም እያስፈራራትና እይዛተባት እንዲሁም የማይፈለጉ ነገሮችን እያላት የሚኖረው ይሄ ነው። ምክንያቱም ስራዎቹ ጥሩ አይደሉም። ለምን ወደሚለው ስንመለስ ለሰው ልጅ ማለት ነው በዚህን ያክል ክፋት ጥሩ አይደለም። በእርግጥ ጆከርና ሰኒ ጥሩ ስራ አልሰሩም። ሰኒ ደግሞ ለጓደኛዋ ለኪራ ባለችው በታማኝነቷ የሰራችው ስራ ነው። ጆከርም ደግሞ ጓደኛውንም ከሰው ገዳይነት ነፍሰ ገዳይ ከመሆን ለማትረፍ ሲል ነው። እንዲሁም ደግሞ ሰኒም ላለመግደል ነው ማለት ነው። ስለዚህ ይህ ነገራቸው በጣም ከባድ ነው። አሁንም ቢሆን ይህ ሰውዬ ከሰኒ ቤት መጥፋት አለበት። ራኪ ወይ ለፖሊስ ወይ ለሆነ ነገር ማመልከት አለባት ማለት ነው። ውድና የተከበራችሁ ቤተሰቦች ሁላችሁም ሰብስክራይብ አድርጉ፣ ላይክ ሼር አድርጉ፣ አበረታቱኝ። ሁላችሁንም ወዳችኋለሁ። ሰላም ለእናንተ ይሁን። እዚህ ጋር እንግዲህ ከቤቷ ከመምጣቱ ቤላ ያላስገባም ብሎ ጥያቄ በጥያቄ እያደረጋት ነበር። እሷም ደግሞ ገፈተረችውና እሷ በር ውስጥ ሆና ታወራዋለች። ይቺ ደግሞ ኃይለኛ ናት፣ በኃይለኝነት ዘራቸው ነው ማለት ነው አለ። ከዛ እሷ ደግሞ ገፍትራ ስታስወጣው አይ እኔ በዘራቸው በኃይለኝነት ነው የወጡት ማለት ነው እያለ እየዛተባቸው ይገኛል ማለት ነው። ይሄ ውድና የተከበራችሁ ቤተሰቦች ሰብስክራይብ አድርጉን፣ አበረታቱኝ። ሁላችሁም ላይክ ሼር አድርጉ፣ ለሁሉም ሰው ተደራሽ እንዲኖረው አድርሶልኝ ማለት ነው። ውድ ቤተሰቦቼ ሰላም ለእናንተ ይሁን። በያላችሁበት የዓለም ዳርቻ ሆናችሁ የምትከታተሉን ውድ
የሀገሪ ልጆች ከክፉ ነገር ሁሉ ይሰውራችሁ እያልኩኝ አብሬያችሁ የምቆይ ይሆናል ማለት ነው። ውድ ቤተሰቦች ሰብስክራይብ ማድረጋችሁ እንዳትረሱ። ሰሞኑን ቤቴ ቀዝቅዟል። እኔም ብዙ አትኩሬ እየሰራሁበት አይደለም። እንዲታበረታቱኝ ከጎኔ እንድትቆሙ በአክብሮት ጠይቃለሁ። የሸበካ ጉዳይ ነበረ። ከዚህ በኋላ ሸበካ የተስተካክሎልኛል ኢንሻአላህ። በየቀኑ ለመምጣት እሞክራለሁ። ሰሞኑን ቻናሌ ቀዝቀዝ ብሏል። አንቀሳቅሱልኝ ሁላችሁም። እስኪ ድጋሚ እንግዲህ የዩቱብን ክፍያ እንድንቀምሰው ቤተሰብ ሁላችሁም ለሁሉም ሸርሸር አድርጉ። እዚህ ጋር እንደምትመለከቱት ኪራ አሁንም በጣም ተናዷል። ልጁን እያበሳጨው ይገኛል ማለት ነው። ልጁ ደግሞ ምንም አይመለስም። በጣም ክፉ ሰው ነው ማለት ነው። ውድ ቤተሰቦች ሰብስክራይብ አድርጉ፣ አደራችሁን ላይክ አድርጉኝ፣ ሸር አድርጉ ማለት ነው። ሁላችሁንም ወዳችኋለሁ፣ አከብራችኋለሁ። ቪዲዮ መስራት በጣም ከባድ ነው። ምክንያቱም ከ10 ደቂቃ በላይ ብቻችሁን ስታወሩ ብቻችሁን ስትለፈልፉ በጣም ምን ያህል ድካም እንዳለው የሚያውቀው ነው የሚያውቀው ማለት ነው። ምክንያቱም ዩቱበር የሆኑ ሰዎች ሰብስክራይብ አርጉልን ፕሊዝ፣ ላይክ አርጉልን፣ ቪዲዮውን እስከ መጨረሻው እውልን የሚባለው በጣም ከምነግራችሁ በላይ ዩቲዩብ መስራት ያደክማል ማለት በጣም ከባድ ነው። ሁላችሁም ከጎን ሆናችሁ ለምትሰጡኝ ሀሳብ አስተያየት፣ ለምታከብሩኝ አክብሮት ከልብ አመሰግናለሁ። እና ዩቲዩብ መስራት በጣም ከባድ ነው። አንደኛ ሞኔታይዝ እስከሚሆን ድረስ ያላችሁ ችግር፣ ሞኔታይዝ ከሆነላችሁ በኋላ ደግሞ ሁለተኛው ሞኔታይዝ ከሆነ በኋላ ዶላሩ ሞላ አልሞላ በጣም ብዙ ውረድ ያለው ማለት ነው። በጣም ብዙ ወጣ ውረድ ያለው። ስለዚህ ሁላችሁም ቻናሌ እንድታበረታቱልኝ በአክብሮት እጠይቃለሁኝ። ውድ ሀገሬ ልጆች ሰኒ ምንም መሆን የለባትም። ራኬስ መእታለች። ይህ ሰላም መፈጠር አለበት ማለት ነው። ቅዱስም ሰኒን አልተፋታትም ማለት ነው። ማንም ይከታተልሽ እያለ እዚህ ጋር እንግዲህ እንደምትመለከቷቸው ሶስታቸው ቁጭ ብለው ቁመው እየተወያዩ ይገኛሉ። ሀና እንዲሁም ሊና ወይም ደግሞ ሄኖክ ከቢሮ ውስጥ ሆነው እባካችሁን ከዚህ በኋላ አቁሙ ይህን ችክችካችሁን፣ ስራ ቦታ ነው ያለነው። ጽናት እንደዚህ ተናዳ በእርግጥ አይቻት አላውቅም ብሎ ሄኖክም ይቆጣል ማለት ነው። ሌናም ደግሞ እስኪ ወዲ ሀና ወዲ ጽናት ሄዳለች። ጽናት አሁንም እንድትስተካከል እንፈልጋለን። የኦዲየንስን አክብሮት የኦዲየንስን ቴክስት መመለስ አለባችሁ። ምክንያቱም ኦዲየንሳችሁ ለእናንተ በጣም ብዙ ነገሮች ስለሆኑ፣ ስለዚህ ዘመቻ ተወርዶባችኋል። ጽናት አሁንም ተስተካከል ነው የምንለው። በጣም ያን የድሮ ጽናት ትመለስ። ይቺ በጣም ክፉ ትሆና ማለት ነው። ካገባች በኋላ በጣም ክፉ ሆናለች። ወዳችኋለሁ፣ አከብራችኋለሁ። ሰላም ያገናኘን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።